ዘይነብ ቢንት ጀህሽ ከውዱ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር በእናቷ ኡመይማ ቢንት አብዱል ሙጠሊብ አማካኝነት ትተሳሰራለች። አባቷ በቁረይሽ ዘንድ የተከበረ ባለጸጋ ከሚባሉት ከበኑ አብዱ ሸምስ ነበር። ወንድሞቿና እህቷም ልክ እንደርሷ እስልምናን ከተቀበሉ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች መካከል ናቸው። እናታችን ዘይነብ ቢንት ጀህሽ ረዲየላሁ ዐንሃ ወንድሟ አብዱላህ ቢን ጀህሽ ማለት በኋላ ላይ የረሱሉ ሚስት የሆነችውን ዘይነብ ቢንት ኹዘይማ የመጀመሪያ ባለቤት ነው። በኡሁድ ዘመቻ ወቅት ሸሂድ ሆኖ ከአጎቱ ሐምዛ ቢን አብዱል ሙጠሊብ ጋር በጋራ የተቀበረ ታላቅ ሰው ነበር። ሌላኛው ወንድሙ አብዱላህ ቢን ጀህሽ በተመሳሳይ በኋላ ላይ የረሱሉ ሚስት የምትሆነው የኡሙ ሐቢባ የመጀመሪያ ባል ነበር። ሶስተኛው ወንድሙ አቡ አህመድ ኢብን ጀህሽ ደግሞ ልክ እንደ አብዱላህ ኢብን ኡሚ መክቱም አይነ ስውር ሰሃቢ ነበር። እህቷ ሐምና ቢንት ጀህሽ የሙስዓብ ኢብኑ ዑመይር ሚስት ነበረች። የዘይነብ ቤተሰብ በቁረይሽ ዘንድ እጅግ ክብር የሚሰጠው ነበር። ዘይነብ መካ ላይ በነበራት ቆይታ መጀመሪያ አግብታ እንደነበር ሲራ ላይ ብናገኝም ስለማንነቱና ዝርዝር ጉዳይ የምናገኘው ነገር የለም። ከቆይታ በኋላ የሂጅራው አዋጅ ሲመጣ እናታችን ዘይነብ ከቤተሰቦቿ ጋር በመሆን ወደ መዲና ተሰደደች። መዲና ከገባች በኋላ እናታችን ዘይነብ አንድ የሚገርም ነገር ተጠብቅ ነበር። ረሱሉላህ ሰለላሁ ዐለይሂ ወሰለም እኔን ያገቡኛል የሚል እምነት ብሎም እርግጠኝነት ነበራት። በቁረይሾች ዘንድ ከተሻለ ከተከበረ ጎሳ ስለነበረች ብሎም በደም ከእርሳቸው ጋር ስለምትተሳሰር ረሱሉ ሰለላሁ ዐለይሂ ወሰለም የእርሷ ባል እንደሚሆኑ ታስብ ነበር። በዚህ መሃል አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ወደ ቤቷ ይሄዳሉ። እህቷ ሐምና እና ዘይነብ የትዳር ጥያቄ ያቀርቡላት የመጡ ስለመሰላቸው እጅግ ተደሰቱ። ከዛም ረሱል ሰለላሁ ዐለይሂ ወሰለም በዘይድ ኢብን አልሐሪሳ ፋንታ የዘይነብን እጅ ለትዳር ለመጠየቅ ወደ እናንተ መጥቻለሁ አላቸው። ጭራሽ ያልጠበቁት ጉዳይ። ይህ በጎሳ በደረጃ መከፋፈልን ባህሪው ያደረገውን የጃሂልያ አስተሳሰብ ለመቀየር ረሱሉ ሰለላሁ ዐለይሂ ወሰለም እየሞከሩ ነበር። ግን ባህሪው ቶሎ አይለቅምና ሐምና ያ ረሱላህ የአክስትህ ልጅ የሆነችውን ነፃ ካደረከው ባሪያ ጋር ማጣመርን ፈለጉ አለች። ረሱሉም ሰለላሁ ዐለይሂ ወሰለም በግዴታ የሚያደርጉት አልነበረምና ወደ ቤታቸው ተመለሱ። እናታችን ዘይነብ ግን አላህን ፈሪ ስለነበረች ረሱሉላህ ሰለላሁ ዐለይሂ ወሰለም ዘይድን የመረጡላት ያለ ምክንያት እንዳልሆነ በደንብ አስባበት ጥያቄያቸውን ተቀበለች። ትዳሩ ግን ሊዘልቅ አልቻለም። ዘይነብና ዘይድ እጅግ የተለያዩ ሰው ነበሩ። መግባባት ባለመቻላቸው ምክንያት የእርሳቸው ተወዳጅ ዘይድ ወደ እርሳቸው መጥቶ ያ ነቢይላህ ሰለላሁ ዐለይሂ ወሰለም እኔ ዘይነብን መፍታት ፈልጋለሁ አላቸው። ረሱል በውሳኔው ደነገጡ። ያ ዘይድ አትፍታት፣ በመካከላቸው ያለውን ክፍተት ለማስተካከል ሞክር አሉት። አላህ በሱረቱል አሕዛብ ላይ ስለ ክስተቱ እንዲህ ይላል: وَإِذْ تَقُولُ لِلَّذِي أَنْعَمَ اللَّهُ عَلَيْهِ وَأَنْعَمْتَ عَلَيْهِ أَمْسِكْ عَلَيْكَ زَوْجَكَ وَاتَّقِ اللَّهَ وَتُخْفِي فِي نَفْسِكَ مَا اللَّهُ مُبْدِيهِ وَتَخْشَى النَّاسَ وَاللَّهُ أَحَقُّ أَن تَخْشَاهُ فَلَمَّا قَضَى زَيْدٌ مِنْهَا وَطَرًا زَوَّجْنَاكَهَا لِكَيْ لا يكون على المؤمنين حرج في أزواج أدعيائهم إذا قضوا منهن وطرا وكان أمر الله مفعولا ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነህ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምእምናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነህ። የአላህን ትዕዛዝ ተፈጻሚ ነው። ረቢ ወቱኽፊ ፊ ነፍሲክ ያላቸው ማህበረሰቡ እንደ ልጅ ያሳደጉት ሚስት የነበረችውን ዘይነብን በአላህ ትዕዛዝ እንዲያገቧት እንደታዘዙ ስላወቁ ሀያ አድርገው በልባቸው መያዛቸው እንደመግለጽ ነው ይላሉ።
እንደ ቁርጡቢ ያሉ አንጋፋ ሙፈሲሮች። በዚህም ክስተት ምክንያት ነው ረሱል ሰለላሁ ዐለይሂ ወሰለም ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ولكن رسول الله وخاتم النبيين ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው የሚለው አያህ የወረደው ይላሉ። ብቻ ረሱሉላህ ሰለላሁ ዐለይሂ ወሰለም በአላህ ትዕዛዝ አማካኝነት ዘይነብ ቢንት ጀህሽን አገቧት። ዘወጅናከሃ እርሷን አጋባንህ በማለት አላህ ኒካህዋን ያወጀላት ድንቅ ሴት ሆነች። አነስ ኢብን ማሊክ ከረሱሉ ሰርጎች ውስጥ ዘይነብን ያገቡበት ሰርግ ልዩ ነበር ይላል። በሰዓቱ የሂጃብ ለሙእሚን ሴቶች እና ለሚስቶቻቸው አያህ ያልወረደበት ሰዓት ስለነበር አንዳንድ ሷሃቦች ከዘይነብ እና ከረሱሉ ሰለላሁ ዐለይሂ ወሰለም ቤት አልወጣ አሉ። ግብዣው ቢያበቃም እየተጨዋወቱ ቆዩ። ረሱል ሰለላሁ ዐለይሂ ወሰለም ሂዱ ለማለት ሀያ ይዟቸው ከቤቱ ወጡ። ሌሎች ሚስቶቻቸውን ዘይረው ዱዓቸውን ተቀብለው ሲመለሱ አሁንም ሷሃቦች ነበሩ። ከዛ ክስተት በኋላ ነበር የሂጃብ አያዎቹ የወረዱት። የረሱሉላህን ሚስቶችም ከመጋረጃ ጀርባ እንዲያናግሩ አላህ ትዕዛዝ አስተላለፈ። ቁርአኑ እንዲህ ይላል: يا أيها الذين آمنوا لا تدخلوا بيوت النبي إلا أن يؤذن لكم إلى طعام غير ناظرين إناه ولكن إذا دعيتم فادخلوا فإذا طعمتم فانتشروا ولا مستأنسين لحديث إن ذلكم كان يؤذي النبي فيستحيي منكم والله لا يستحيي من الحق وإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن وما كان لكم أن تؤذوا رسول الله ولا أن تنكحوا أزواجه من بعده أبدا إن ذلكم كان عند الله عظيما እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችኋቸው ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽህና ነው። የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምን ጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው። እርሳቸው ያፍራሉ፣ አላህ ግን ከእውነት አያፍርም አለ አላህ። ለዛ ነው እናታችን ዘይነብ ከአይሻ ጋር ስትፎካከር እንዲህ ትላለች: እኔ አላህ ከሰማይ ሰማያት ዘወጀኝ ብሎም በእኔ ምክንያት የሂጃብ አያዎች እንዲወርዱ ያደረገልኝ ነኝ በማለት ትናገራለች። እናታችን አይሻ እና ዘይነብ አብዛኛውን ጊዜ ቢጋጩም እናታችን አይሻ በሐሰት የተቀጠፈባት ሰዓት ዘይነብ ይህንን እድል ልጠቀምበት አላለችም። አላህም በሪ ስለነበረች ሐቁን ከመናገር ወደኋላ አላለችም። ከአይሻ መልካምን እንጂ አላውቅም ነበር መልሷ። እናታችን አይሻም ፉክክሩ ቢኖርም ስለ ዘይነብ እንዲህ በማለት አይነታነቷን ትገልጻለች: በህይወቴ ልክ እንደ ዘይነብ በዲኗ ላይ የተሻለች፣ አላህን የምትፈራ፣ እውነትን ብቻ የምትናገር፣ ዝምድናን የምታስቀጥል፣ ለሰዎች የምትታመን ብሎም ሶደቃ ላይ ጠንካራ ሴት አይቼ አላውቅም በማለት ትመሰክርላታለች። ውድ ዘይነብም ረሱሉላህ
ሐቢበላህ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከነበረችበት ቤት ወጥታ እንደማታውቅ ይናገራሉ። ጠዋቱን ቁርአን በመቅራት ሌሊቱን ደግሞ ቂያሙል ሌይል በመቆም ታሳልፍ ነበር። ውጪ ምን እየተከሰተ እንደሆነ የማወቅ ፍላጎት አልነበራትም። ከየትኛውም ስራዋ የሚገርመው ሶደቃዋ ነው ይላሉ። ገንዘብ በዘይነብ እጅ አመድ እንደሚሆን ከሰል ነው ይላሉ። ምክንያቱም ያላትን ነገር በሙሉ ሳታስቀር ትሰጥ ስለነበር ነው። የመጣችበት ጎሳና ቤተሰብ እጅግ ግዙፍ ሀብት ያለው ነበር። እስልምናን ካወቀች በኋላ ግን በገንዘብ ልቧ እንዲሸነፍ አትፈቅድም ነበር። ረሱል ሰለላሁ ዐለይሂ ወሰለም ወደ አኺራ ከመሄዳቸው በፊት ታመው በሚተኙበት ሰዓት ሚስቶቻቸው ሊጠይቋቸው ሄዱና አንድ ጥያቄ ጠይቋቸዋል። ከእርሳቸው በኋላ እርሳቸውን የምትከተል ሚስት ማን እንደሆነች ይጠይቃሉ። እሳቸውም ከእናንተ ውስጥ እኔን ቀድሞ የሚከተለኝ ረጅም ክንድ ያላት ሴት ናት አሉ። እናታችን አይሻ እንዲህ ትላለች፣ ሐቢበላህ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ሚስቶቻቸው ስንገናኝ ክንዳችንን እንለካካ ነበር። ከሁላችንም በቁመትም ክንዷም ረጅም የነበረችው ሰውዳ ስለነበረች እርሷ ትከተላቸዋለች ብለን አሰብን። ነገር ግን ቀጣይ የተከተለቻቸው ዘይነብ ቢንት ጀህሽ ሆነች። የዛኔ ረሱሉላህ ረጅም ክንድ ለማለት የፈለጉት የበለጠ ሶደቃ የምትሰጥ ለማለት እንደሆነ ገባን ትላለች። ሱብሃንአላህ፣ ማን ነው ቀድሞ የሚከተላቸው ብሎ ለመሞት መጓጓት እንዴት ያለ ፍቅር ነው! በዑመር ኺላፋ ጊዜ አሚሩ ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች በየዓመቱ ተቆራጭ ገንዘብ ይልክላቸው ነበር እና ዘይነብ የሚልኩትን ገንዘብ እየተጠቀመችው እንዳልሆነ ስላወቁ ወደ ዘይነብ ይሄዳሉ። እርሷ ደግሞ የሚልኩላት ገንዘብ ልቧን እንዳይቀይረው በመስጋት አላህ ሆይ ለኔ ፊትና ስለሆነ ወደዚህ ፈተና መልሰ አትክተታኝ በማለት ዱዓ ታደርግ ነበር። ሰይድና ዑመር በተው ሐቋ ስለሆነ እንድትጠቀም ይመክሯታል። እሷ ግን የመጣላትን ምንም ሳታስቀር ከመስጠት ወደኋላ አትልም ነበር። ወደ አኺራ ልትሸጋገር አካባቢ ደግሞ ቤቷ ውስጥ ያሉ እቃዎችን ሳይቀር ለሶደቃ አዋለቻቸው። እጅግ ታማ አልጋ ላይ በወደቀች ሰዓትም ፍራቸው አንድ ስለነበር እንዲህ አለች፣ ዑመር ለከፈኔ እንዲሆን የሚልከው እንዳለ ስለማውቅ ከፈኔን ቀድሜ አዘጋጅቻለሁ። ምናልባት እንደዛም ሆኖ ለእኔ ተብሎ የሚመጣ ነገር ካለ ሁሉንም ለሶደቃ ውሉልኝ አለች። ያ አላህ፣ ይህች ሴት አላህ ላይ ባላት ተቅዋ እንደደመቀች። እርሳቸው ካረፉ በኋላ በቅድሚያ የተቀላቀለቻቸው ሚስታቸው ሆነች። ብዙ ሰሃቦች በተገኙበትም አልበቂዕ ላይ ተቀበረች። ረዲየላሁ አንሃ ያ ዘይነብ።